በጣም በቅርቡ ግሮሮን ይዤ መቃብርን አለማመዳ ትራስ ነው። ይህንን ቃል በድጋሚ ላንቺ ማለት ቢከብደኝ ነገር ግን አሁን ቢሆን ተረጋግጥ የተገኘ ጫማ ፎቶ ተመሳሳይ አጠገቧ በሚባል ደረጃ ለማትረፍ ሰከንድ ሲቀረኝ ጭንቅላቷን በስቶ ይላል ጃናሞራ ነብዩ ድሬስ ትልቅ ህልም ስለነበረኝ ከገጠር ፎጣ ይዣት በመጣት አንድ ነጠላ ምሳሌ በስቷ ነው ድረስ ኧረ ተው ግድል እንዴ የሚለው ቱቱላ ነው እናንተ ወይማ ዋመላል እንኳንም ተማረ ያው ለአባቱ ደረሰለት ማባያው የሚያቃጥለኝ አንድ ልጅ 0 ዲግሪ ሰለሞን ሞሬ Muhammad Ozi Fule Abure ne di machishe mo firoga ura kana Fahanara Aneti no sidami Afni Amane Haptam ሰዎች በየዓመቱ እዚህ ለመገበር ይመጣሉ። የሐይቁን ንጉሥ ያዝንላትና ለምን ገደለኝ ብለህ እንዳታዝነው የገደልከው ልትገድለኝ ስለመጣ ያቃጠልከው ደግሞ የኔንና የእናቴን ጊዜ ስላቃጠልክ ነው። 6 ሰዓት ከሌሊቱ ሚኪ ተስፋዬ ጉራ ለመጨርጨር የመጣ ይመስላል። አንተ ብቻ ይመስላል ለላጣት የምትቀጡ አላዛር ለባላጋራ ንቀትን ያሳየህለት ራሱ ሚነት ድንቅ ሆንክ ማለት ትንሹ ለዴት ሳይሆን ትልቁ እቅድህን ነው ማሰብ ያለብህ። እንደ ልጅ ባየሁት ዳሪክ ጨለማ ውስጥ ተዘፍቶ ለፍትህ ፈለቀ አበበ የዓመቱ ምርጥ ረዳት ወንድ ተዋናይ እንዲህ በግል እንደምናምረው ሁሉ ይሄ ሙያተኛው እውነት በጋራ በአንድነት ተባብሮ መስራት ቢችል ደግሞ ሀገሪቷን መለወጥ ይችል ነበር። ምርጥ የዓመቱ ወንድ ረዳት ተዋናይ 4ኛ ዋንጫቸውን ያነሳሉ። አቤኔ አማኑኤል ሀብታሙ Magano Galato Illos Ane Kirodoya Warba Sidamo Warba Ethiopia Gurume Zi Warba Kidiste Galatinemo Afomo ቸሩ መድኃኔዓለም ይሰጥ። በመቀጠልም ይሄንን ያዋርድ ፕሮግራም ሁሌ የሚያዘጋጀው ዮናስ እድሜና ጤና ይስጠው ከነ ግሩፑ ማለቴ ነው። ጠቅላላ ከነ ባልደረቦቹ አመሰግናለሁ።
እግዚአብሔር ይስጥልን። ይሄን በጎ ተግባር ደግሞ እንዲያስቀጥለው መድኃኔዓለም ይርዳው፣ ሁሌም ከፊቱ ይሁን። ሲቀጥል ደግሞ እንግዲህ እናንተ የጥበብ ቤተሰብ በሙሉ ይሄን ምሽት ለማድመቅ ካላችሁ ጊዜ ቆጥባችሁ ተጣባችሁ መታችሁ ይሄንን መልካም ፕሮግራም ለማየት ጊዜያችሁን ስለአቃጠላችሁ አመሰግናለሁ። ክብረት ይስጥልኝ፣ ክበሩልኝ። ይሄን ዛሬ ተሸለምኩትን ዋንጫ በህይወት ላጣሁት ለባለቤቴ መታሰቢያ ይሁን። አመሰግናለሁ። እግዚአብሔር ያክብርልኝ። ለዚህ ፕሮግራም አዘጋጅ ለአቶ ዮናስ ብርሃነ መዋ ይህን ፕሮግራም አዘጋጅቶ የእድሜ ዘመን ተሸላሚ እንድንሆን ላደረገልን እግዚአብሔር ይስጥልኝ። ሳምሪ ሞካሽን አመሰግናለሁኝ እጅግ አርጌ። በተረፈ እኔ እከሌ ከከሌ ማለት አልችልም። በደረሰብኝ ሐዘን ሁሉም ከጎኔ ቆሟል። ሁሉም ሰው የኢትዮጵያ ሕዝብ ድፍን የኢትዮጵያ ሕዝብ ማለት እችላለሁ። ለመርካቶ ሕዝብ ደግሞ እጅግ በጣም ከልቤ አመሰግናለሁ። እግዚአብሔር ተመስገን። ለበስንቱ ድራማ አዘጋጅና ደራሲ ለአቶ አብርሃም ገዛኸኝም ለክሮዎችም ጭምር እጅግ አርጌ አመሰግናችኋለሁ። እንደምናመሻችሁ። እንግዲህ እግዚአብሔር ለዚህ ቀን አድርሶን ለዚህ ሰዓት ላደረሰን ፈጣሪ ምስጋና ይግባው። እኔ በእውነት የኢትዮጵያን ሕዝብ ጠቅላላ ነው የማመሰግነው። እከሌ ከከሌ የምለው ነገር የለኝም። በዚህ በደረሰብኝ ችግር ሐዘን ምክንያት ድፍን የኢትዮጵያ ሕዝብ ምስጋና ይግባው፣ ጸጋው አይጓደል። ተመስገን እግዚአብሔር ይመስገን። እግዚአብሔር ይመስገን። እናንተ ፊት በክብር እንድቆም ያደረገኝ እግዚአብሔር ተመሰገነ ይሁን። መልካም ምሽት። በጣም እናመሰግናለን። ይሄ ዋንጫ ለጨዋዋ ኤደን አይሸሹ የጥቁር አደይ የዓመቱ ምርጥ የፊልም ሙዚቃ አሸናፊ ጥቁር አደይ ኤደን አይሸሹም፣ ፍጹም ካሳሁን፣ አብነት አጎናፍር
እንደምናመሻችሁ የጥበብ ቤተሰቦች እንኳን አደረሳችሁ። ተሸላሚዎች፣ እጮች ደስ ትላላችሁ። አመሰግናለሁ። እኔ እግዚአብሔር ያክብረልኝ። አሁን የምርጥ ዋና ሴት ተዋናይ እጮችን ቪዲዮዎችን እንመለከታለን። እንኳን አደረሳችሁ፣ እንኳን አደረሰን። የተሸለማችሁ እንኳን ደስ አላችሁ፣ የታጫችሁ እንኳን ደስ አላችሁ፣ ህዝብ የተገኛችሁ እንኳን ደስ አላችሁ። ሙያና ሙያተኛ የሚከበርበት መድረክ ስለሆነ ብንሸለምም ባንሸለምም ደምቀን በጋራ መታየታችን በራሱ አሪፍ ነው። በድጋሚ እንኳን አደረሳችሁ። የዓመቱ ምርጥ ረዳት ወንድ ተዋናይ እጩ ቪዲዮውን ተመልክተን ተመልሰን እንገናኛለን። ከሁሉም በላይ ማቆም የሚችል በሄድንበት ሁሉ ሄዶ ህይወታችን ላይ ዛሬን የጨመረልን ልዑል እግዚአብሔር ከፍ ይበል። በመቀጠል በእውነት ባለክራር እንዳለ ክሩ ትለያላችሁ። ሳሚዬ አመሰግናለሁ። ይሄ ያንተም ነው የኔ ብቻ አይደለም። ያሬዶ ቴዳዬ እወድሃለሁ። ያንተም ነው፣ ለፍታችሁበታል የእውነት። በተረፈ በጣም ወዳችሁ እማከብራችሁ የእውነት እናንተ ፊት እንዲመቆም ራሱ ለእኔ ክብር የሆነ የፊልም ባለሙያዎች በጣም ነው የማመሰግነው። ጉማን ለዚህ ክብር ስላበቃህ በጣም ነው የማመሰግነው። የጉማን አዘጋጅ እግዚአብሔር ያክብርልኝ። ምርጥ ዋና ወንድ ተዋናይ መወያየት ደግሞ ሙሉ ሰው ትንሽ ተጫውቼ እሄዳለሁ። እንኳንም አልተኝ ከፊቴ ለሚደቀኑ ችግሮች ሁሉ ምላሽ ለመስጠት በራሴ ተማመናለሁ። ከዚህ በኋላ አንቺ ከሞት ለማንም ብዬ ሰው አልገባም። ጥቁር አደይ ናታይ ጌታቸው። አሁን ግን ይህ ከአንዴ በላይ እንደማንነው ተስፋ አለ። ኧረ ለእኔ ስለሆንክ ነው እንጂ የእውነት በስሜታዊነት ቢሆን ያደረከው ያን ሁሉ ተጸጽተ እጅ ትሰጥ ነበር። እንደ ብቁ እኮ ህይወትሽን ያረዘመልሽ ሰይጣን የምትይው ሰው ነው። ትዝታ እንግዳ ሰው ሀብቴ ባንዴ ቆነማ አንተ ማንን ጎፈሬ ታበጥራለህ? ምንድነው የሚያሟጭኝ? አረ ምንድነው የሚያደፍጠኝ? አረ እንዴት ቻልኩበት? አረ እንዴት ቻልኩበት? የሰክረሽ ስትመጪ መኪና ውስጥ እንደገባሽ አናውቅም። በዛ ላይ ደግሞ ጥንቦ እየጠጣሽ ነበር። እደፈጣጠጥሻለሁ። ውጭ ብያለሁ። ሁለት አይነት ቸርነት ፍቃዱ ከቋንጫ ከአንድ ቃፖሮሲ ግዴሳን ማከተዋት ማሞት ካዋት ኔራት ሞቆና ፎቶ ከጤሱ መንጋ ጋኖ ዛሬ ጊዜን ፍልቄ ወጣ ሐዋሲራ መራኖዬ ሀላሉ ብሎ ሀላሉ ዴሳ ስቴሽን ስሜ ዲጎ ስፋ ሳይሆን ዲጎ ፋሲሉ አፍኒ ቅብሚያስ በሽታቱ ከሁሉም ጊዜ በተለየ እንደየእምነታችን ከፈጣሪያችን ጋር የምናወራበት ጊዜ ቅድሞውን መለየት ስለምፈራ ማንም ህይወት ውስጥ መግባት እኔም ህይወት ውስጥ ሰው ማስገባት ማለት ለምን መጣች? ተፋቀርን ደግሞ እንደ ርግቧና እንደ አሳው የማይሆን መጨረሻው የማያምር ታሪክ እንዲኖረኝ አልፈልግም። አልነቃም። ሙሉ ዓለም ጌታቸው እሺ፣ ለእጩዎቹ በሙሉ እንኳን ደስ አላችሁ።
የጉማ የዓመቱ ምርጥ ዋና ወንድ ተዋናይ አሸናፊ ናታይ ጌታቸው። ክብር ለግሸን ነው። ከባድ ነው። አይታችሁታል ከማጋ እንደነበርኩኝ። ከነዚህ መሀል ትችላለህ ተብዬ ስለተሰጠኝ ግሸን እመቤቴ አንድ ነገር እናገራለሁ። በጉማ የመጀመሪያው አንደኛው ዓመት ውድድር ላይ የመጀመሪያው ተስፋ የተጣለበት ተዋናይ ብሎ የሸለመኝ ግሩም ጋር አሁን ደግሞ እመቤቴ ለዚህ ክብር አብቅታኝ ከሱ ጋር ተወዳድሬ እዚህ ክብር ስላበቃችኝ የግሸኗ እመቤቴ ባለቤቴ በጣም እወድሻለሁ። ዳይሬክተሬ ፍጹም ካሳሁን ለዚህ ክብር ስላበቃኸኝ አመሰግንሃለሁ። ይህን ዋንጫ ለጥቁር አደይ ላይ ተሰቃይታችሁ እኔን እዚህ መድረክ ላይ ስላበቃችሁ ለሁላችሁም ለኩሮ አባላት ይሁንልኝ። አመሰግናለሁ። ናታይ እንኳን ደስ ያለ። ተስፍሽ ክብረት ይስጥልን። አምና በዚህ እንዳለ በጣም ምርጥ ናቸው አይደለ? የ11ኛው የጉማ የምርጥ ተዋናይ ተሸላሚ ቃል ኪዳን ጥበቡ ትዝታ እግዚአብሔር ይመስገን። እግዚአብሔር ሁሌም ለኔ እረኛዬ ነው።
መልካም ነው። አመሰግናለሁ ሁላችሁም። የእናቴ ጸሎት ሁሌም አይለየኝም። የልጄ ብርታት በረከቴ ነው። አመሰግናለሁ ሁላችሁም። እግዚአብሔር ስለጠበቀኝ ስላቆመኝ እረኛዬ ስለሆነ በሞገስ በክብር እናንተ ፊት እንድቆም ስለረዳኝ እግዚአብሔር ይመስገን። ስለታገዝከኝ አመሰግናለሁ። ዜድ፣ ቴዲዬ፣ ሁላችሁም ክሩ ላይ የነበራችሁ አባላት ሁሉ እግዚአብሔር ያክብራችሁ። ያንን ጊዜ አብራችሁኝ ስለነበራችሁ አመሰግናለሁ። ቃልዬ እንኳን ደስ ያለሽ። ምርጥ ዋና ወንድ ተዋናይ መወያየት ደግሞ ሙሉ ሰው ትንሽ ተጫውቼ እሄዳለሁ። እንኳንም አልተኝ ከፊቴ ለሚደቀኑ ችግሮች ሁሉ ምላሽ ለመስጠት በራሴ ተማመን። ከዚህ በኋላ አንቺ ከሞት ለማንም ብዬ ስባል ግን ጥቁር አደይ ናታይ ጌታቸው። አሁን ግን የፊት ከአንዴ በላይ እንደማንነው ተስፋ አለ። አረመኔ ስለሆንክ ነው እንጂ የእውነት በስሜታዊነት ቢሆን ያደረከው ያን ሁሉ ተጸጽተ እጅ ትሰጥ ነበር። እንደ ብቁ እኮ ህይወትን ያረዘመልሽ ሰይጣን የምትይው ነው። ትዝታ እንግዳ ሰው ሀብቴ ባንዴ ቆንማ አንተ ማንን ጎፈሬ ታበጥራለህ? ምንድነው የሚሞጭኝ? አረ ምንድነው የሚያደፍጠኝ? አረ እንዴት ቻልኩበት? አረ እንዴት ቻልኩበት? የሰክረሽ ስትመጪ መኪና ውስጥ እንደገባሽ አላውቅም። በዛ ላይ ደግሞ ትንቦ እየጠጣሽ ነበር። እደፈጣጠጥሻለሁ። ውጭ ብያለሁ። ሁለት አይነት ቸርነት ፍቃዱ ከቋንጮ ቃኒ ቃፖሮሲ ግዴሳን ማከተዋት ማሞት ከዋት እኔ ራስ ሞቆና ፎቶ ቄሱ መንጋ ጋኖ ዛሬ ጊዜን ፍርቄ ቄሮጣ ሐዋሲራ መራኖዬ ሀላሉ ሁሎ ሀላሉ ቤዛ ስቴሽን ስሜ ዲጎ ስፋ ሳይሆን ዲጎ ፋሲኑ አፍኒ ቅርብኛስ በሽታቱ ከሁሉም ጊዜ በተለየ እንደየእምነታችን ከፈጣሪያችን ጋር የምናወራበት ጊዜ ቀድሞውን መለየት ስለምፈራ ማንም ህይወት ውስጥ መግባት እኔም ህይወት ውስጥ ሰው ማስገባት ነው። ለምን መጣች? ተፋቀርን ደግሞ እንደ ርግቧና እንደ አሳው የማይሆን መጨረሻው የማያምር ታሪክ እንዲኖረኝ አልፈልግም። አልነቃም። ሙሉ አለም ጌታቸው እሺ፣ ለእጩዎቹ በሙሉ እንኳን ደስ አላችሁ። የጉማ የዓመቱ ምርጥ ዋና ወንድ ተዋናይ አሸናፊ ናታይ ጌታቸው። ክብር ለግሸን ነው። ከባድ ነው። አይታችሁታል ከማጋ እንደነበርኩኝ። ከነዚህ መሀል ትችላለህ ተብዬ ስለተሰጠኝ ግሸን እመቤቴ አንድ ነገር እናገራለሁ። በጉማ የመጀመሪያው አንደኛው ዓመት ውድድር ላይ
የመጀመሪያው ተስፋ የተጣለበት ተዋናይ ብሎ የሸለመኝ ግሩም ጋር አሁን ደግሞ እመቤቴ ለዚህ ክብር አብቅታኝ ከሱ ጋር ተወዳድሬ እዚህ ክብር ስላበቃችኝ የግሸኗ እመቤቴ ባለቤቴ በጣም እወድሻለሁ። ዳይሬክተሬ ፍጹም ካሳሁን ለዚህ ክብር ስላበቃኸኝ አመሰግንሃለሁ። ይህን ዋንጫ ለጥቁር አደይ ላይ ተሰቃይታችሁ እኔን እዚህ መድረክ ላይ ስላበቃችሁ ለሁላችሁም ለኩሮ አባላት ይሁንልኝ። አመሰግናለሁ። መታዊ እንኳን ደስ ያለ ተስፍሽ ክብረት ይስጥልን። አምና በዚህ እንዳለ በጣም ምርጥ ናቸው አይደለ? የ11ኛው የጉማ የምርጥ ተዋናይ ተሸላሚ ቃል ኪዳን ጥበቡ እግዚአብሔር ይመስገን። እግዚአብሔር ሁሌም ለኔ እረኛዬ ነው። እግዚአብሔር ይገርመኛል። እግዚአብሔር ሁሌም መልካም ነው። አመሰግናለሁ ሁላችሁም። የእናቴ ጸሎት ሁሌም አይለየኝም። የልጄ ብርታት በረከቴ ነው። አመሰግናለሁ ሁላችሁም። እግዚአብሔር ስለጠበቀኝ ስላቆመኝ እረኛዬ ስለሆነ በሞገስ በክብር እናንተ ፊት እንድቆም ስለረዳኝ እግዚአብሔር ይመስገን። ስለታገዝከኝ አመሰግናለሁ። ዜድ፣ ቴዲዬ፣ ሁላችሁም ክሩ ላይ የነበራችሁ አባላት ሁሉ እግዚአብሔር ያክብራችሁ። ያንን ጊዜ አብራችሁን ስለነበራችሁ አመሰግናለሁ። ከሁሉም በላይ ማቆም የሚችል በሄድንበት ሁሉ ሄዶ ህይወታችን ላይ ዛሬን የጨመረልን
ልዑል እግዚአብሔር ከፍ ይበል። በመቀጠል በእውነት ባለክራር እንዳለ ክሩ ትለያላችሁ። ሳሚዬ አመሰግናለሁ። ይሄ ያንተም ነው የኔ ብቻ አይደለም። ያሬዶ ቴዳዬ እወድሃለሁ፣ ያንተም ነው። ለፍታችሁበታል የእውነት። በተረፈ በጣም ወዳችሁ እማከብራችሁ የእውነት እናንተ ፊት እንዲመቁም ራሱ ለእኔ ክብር የሆነ የፊልም ባለሙያዎች በጣም ነው የማመሰግነው። ጉማን ለዚህ ክብር ስላበቃህ በጣም ነው የማመሰግነው። የጉማን አዘጋጅ እግዚአብሔር ያክብርልኝ። እንደዚህ አይነት ንግግርም ሆነ መልስ ከአንቺ በፍጹም አልጠብቅም። አንተ ስራ እንዲቀርብ ተብሎ ቤት በቀየርክ ቁጥር እኔ ጓደኛና ጎረቤት አይኖረኝም ማለት አላሳዝንህም? ባለክራር ሊዲያ ሞገስ አቢሩን አልተቀበልኳችሁም። ሞተ በዚህ ምን ይመስላል? አንተ ምን መስፍን አይደለም። አሁን ተረጋግተህ አዳምጠኝ። አሁን ያልከውን ነገር ድገም። እኔን አታውቅኝም? ትዝታ ቃል ኪዳን ጥሩ እንደምናመሻችሁ የጥበብ ቤተሰቦች፣ እንኳን አደረሳችሁ። ተሸላሚዎች፣ እጩዎች ደስ ትላላችሁ። አመሰግናለሁ። ሽኔ እግዚአብሔር ያክብረልኝ። አሁን የምርጥ ዋና ሴት ተዋናይ እጩዎችን ቪዲዮዎችን እንመለከታለን። እንኳን አደረሳችሁ፣ እንኳን አደረሰን። የተሸለማችሁ እንኳን ደስ አላችሁ፣ የታጫችሁ እንኳን ደስ አላችሁ፣ ህዝብ የተገኛችሁ እንኳን ደስ አላችሁ። ሙያና ሙያተኛ የሚከበርበት መድረክ ስለሆነ ብንሸለምም ባንሸለምም ደምቀን በጋራ መታየታችን በራሱ አሪፍ ነው። በድጋሚ እንኳን አደረሳችሁ። የዓመቱ ምርጥ ረዳት ወንድ ተዋናይ እጩ ቪዲዮውን ተመልክተን ተመልሰን እንገናኛለን። እግዚአብሔር ይመስገን። እናንተ ፊት በክብር እንድቆም ያደረገኝ እግዚአብሔር የተመሰገነ ይሁን። መልካም ምሽት። በጣም እናመሰግናለን። ይሄ ዋንጫ ለጨዋዋ ኤደን አይሸሹ። የጥቁር አደይ የዓመቱ ምርጥ የፊልም ሙዚቃ አሸናፊ ጥቁር አደይ ኤደን አይሸሹ፣ ፍጹም ካሳሁን፣ አብነት አጎናፍር። ቸሩ መድኃኔዓለም ይሰጥ።
በመቀጠልም ይሄንን ያዋርድ ፕሮግራም ሁሌ የሚያዘጋጀው ዮናስ እድሜና ጤና ይስጠው ከነ ግሩፑ ማለቴ ነው። ጠቅላላ ከነ ባልደረቦቹ አመሰግናለሁ። እግዚአብሔር ይስጥልን። ይሄን በጎ ተግባር ደግሞ እንዲያስቀጥለው መድኃኔዓለም ይርዳው፣ ሁሌም ከፊቱ ይሁን። ሲቀጥል ደግሞ እንግዲህ እናንተ የጥበብ ምሽት የጥበብ ቤተሰብ በሙሉ ይሄን ምሽት ለማድመቅ ካላችሁ ጊዜ ቆጥባችሁ ተጣባችሁ መታችሁ ይሄንን መልካም ፕሮግራም ለማየት ጊዜያችሁን ስለአቃጠላችሁ አመሰግናለሁ። ክብረት ይስጥልኝ፣ ክበሩልኝ። ይሄን ዛሬ ተሸለምኩትን ዋንጫ በህይወት ላጣሁት ለባለቤቴ መታሰቢያ ይሁን። አመሰግናለሁ። እግዚአብሔር ያክብርልኝ። ለዚህ ፕሮግራም አዘጋጅ ለአቶ ዮናስ ብርሃነ መዋ ይህን ፕሮግራም አዘጋጅቶ የእድሜ ዘመን ተሸላሚ እንድንሆን ላደረገልን እግዚአብሔር ይስጥልኝ። ሳምሪ ሞካሽን አመሰግናለሁኝ እጅግ አድርጌ። በተረፈ እኔ እከሌ ከከሌ ማለት አልችልም። በደረሰብኝ ሐዘን ሁሉም ከጎኔ ቆሟል። ሁሉም ሰው የኢትዮጵያ ሕዝብ ድፍን የኢትዮጵያ ሕዝብ ማለት እችላለሁ። ለመርካቶ ሕዝብ ደግሞ እጅግ በጣም ከልቤ አመሰግናለሁ። እግዚአብሔር ተመስገን። ለበስንቱ ድራማ አዘጋጅና ደራሲ ለአቶ አብርሃም ገዛኸኝም ለክሮዎችም ጭምር እጅግ አድርጌ አመሰግናችኋለሁ። እንደምን አመሻችሁ። እንግዲህ እግዚአብሔር ለዚህ ቀን አድርሶን ለዚህ ሰዓት ላደረሰን ፈጣሪ ምስጋና ይግባው። እኔ በእውነት የኢትዮጵያን ሕዝብ ጠቅላላ ነው የማመሰግነው። እከሌ ከከሌ የምለው ነገር የለኝም። በዚህ በደረሰብኝ ችግር ሐዘን ምክንያት ድፍን የኢትዮጵያ ሕዝብ ምስጋና ይግባው፣ ጸጋው አይጓደል። እግዚአብሔር ይመስገን። በጣም በቅርቡ ጉሮሮን ይዤ መቃብርን አለማመዳ ትራስ ተቀሰቀሰ። ይህንን ቃል በድጋሚ ላንቺ ማለት የሚገባኝ ነገር ግን አሁን ቢሆን ተረጋግጥ። የተገኘ ጫማ ቁጥር ተመሳሳይ አጠገቧ በሚባል ደረጃ ለማትረፍ ሰከንድ ሲቀረኝ ጭንቅላቷን በስቶ ይላል። ጃናሞራ ነብዩ ድሬስ ትልቅ ህልም ስለነበረኝ ከገጠር ፎጣ ይዣት በመጣት አንድ ነጠላ ምሳሌ በስቷ ነው ድረሱ። ኧረ ተው ግድል እንዴ! የሚለው ቱቱላ ነው እናንተ ወይማ ጓንበለር እንኳንም ተማረ። ያው ለአባቱ ደረሰለት። ማባያው የሚያቃጥለኝ አንድ ልጅ 0 ዲግሪ ሰለሞን ሞዬ Muhammad Ozi Fule, Ahuri ni machishe mo viwaga urakala em. Tayanara. Aleti no sidami. Afni አማኑኤል ሀብታሙ ሰዎች በየዓመቱ እዚህ ለመገበር ይመጣሉ። የሐይቁን ንጉሥ ያዝንላትና ለምን ገደለኝ ብለህ እንዳታዝነው። የገደልከው ልትገድለኝ ስለመጣ ያቃጠልከው ደግሞ የኔንና የእናቴን ጊዜ ስላቃጠልክ ነው። 6 ሰዓት ከሌሊቱ ሚኪ ተስፋዬ ጉራን ለመጨርጨር የመጣ ይመስላል። አንተ ብቻ ይመስላል ለኃጢአት የምትቀጣው። አላዛር ለባላጋራ ንቀትን ያሳይህ ዕለት ራሱን የሚነድ ድምፅ ሆንክ ማለት ነው።
ትንሹን ዴት ሳይሆን ትልቁን እቅድህን ነው ማሰብ ያለብን። እንደ ልጅ ባየሁት ዳሪክ ጨለማ ውስጥ ተዘርፎ የፍትህ ፈለቀ አበበ የዓመቱ ምርጥ ረዳት ወንድ ተዋናይ እንዲህ በግል እንደምናምረው ሁሉ ይሄ ሙያተኛውነት በጋራ በአንድነት ተባብሮ መስራት ቢችል ደግሞ ሀገሪቷን መለወጥ ይችል ነበር። ምርጥ የዓመቱ ወንድ ረዳት ተዋናይ አራተኛ ዋንጫቸውን ያነሳሉ። አቤኔ አማኑኤል ሀብታሙ Magano Galato Illos. Ane Kirodoya, Warba Sidamo, Warba Ethiopia, Gurume, Zi, Warba, Kidiste, Galatinemo, Galatinemo.